ቆም ብላችሁ አስባችሁታል? አንድ ሰው ለ8 ዓመታት ሙሉ በዝምታ ተውጦ ስሙ በተለያየ ወሬዎች ሲነሳ ቆይቶ በመጨረሻ ግን ኢትዮሪካ የሚል ታላቅ ስራ መላው ዓለምን በአንድ ጀመር ማስደንገጥ እንዴት ይቻላል? ወዳጂ ይሄ በአጋጣሚ መጣ አይደለም። ይሄ ኢትዮሪካዊ አስተሳሰብ ነው ወይም የጽናት ጥግ ነው። ብዙዎቻችን ቴድን እንደ ድምፃዊ ብቻ እናያለን። ዛሬ ግን እኔ ሙሌ ከዚህ ድንቅ አርቲስት ጀርባ ያለውን ለእናንተ ለግል እድገታችሁ፣ ለስራችሁ እና ለስኬታችሁ የሚሆን የጥንካሬ ቀመር ይዤላችሁ ብቅ ብያለሁ። ቪዲዮውን ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። በህይወታችን ትልቅ ግብ አቅዳችሁ ግን በሰው ትችት ወይም በጊዜ መርዘም ተስፋ የቆረጣችሁበት አጋጣሚ አለ? ካለ አለ ብላችሁ ኮሜንት ላይ ጻፉልኝ። ዛሬ ያ ተስፋ መቁረጥ የሚያበቃበት ቀን ይሆናል። የዝምታ ኃይል እና የስር የመስደድ ጥበብ። በጥልቅ ስታዩ አንድ ሰው ለታላቅ ስኬት ከማቅራቱ በፊት ሊያልፍባቸው የሚገቡ የተፈጥሮ ህጎች ናቸው። የጽንሰ ሀሳብ የግል እድገት ውስጥ የመደበቂያ ወቅት ተብሎ ይጠራል። በሰፊው እና በጥልቀት እንደሚከተሉ እንመርምሮ። አንደኛ፣ የዝምታ ኃይል። ለዝግጅት እንጂ ለድክመት አይደለም። ብዙ ጊዜ ዝምታ እንደ መሸነፍ ወይም እንደ አለማወቅ ይቆጠራል። ነገር ግን በታላላቅ ሰዎች ዘንድ ዝምታ ስትራቴጂ ነው። አላስፈላጊ ጩኸትን ማስወገድ። ጉልበትን ለንግግር ካባከንኮ ለተግባር የሚሆን ጉልበት አይኖርም። በዝምታ ጊዜ አይምሮ በሌሎች ሰዎች አስተያየት ከመከበብ ይልቅ በራሱ እይታ ላይ ያተኩራል። የውስጥ ድምፅን መስማት። ዓለም በጣም ጫጫታ በዛባት ናት። በዝምታ ውስጥ ስትሆን ግን ራስን፣ ፍላጎት፣ ድክመትና ጥንካሬን በግልጽ ማየት ትጀምራለህ። መጠበቅን መልመድ። ዝምታ ትዕግስትን ያስተምራል። ቴዲ አፍሮ ለዓመታት ዝም ስል ህዝብ ውስጥ ጥማትና ጉጉት ፈጥሯል። ይሄ በንግድ እና በብራንድ መርም የመገኘት እጥረት ይባላል። ይህም ዋጋን ከፍ ያደርጋል። የስር መስደድ ጥበብ። የማይታየው ግንባታ አንድን ህንፃ ረጅም የሚያደርገው ወደ ላይ የወጣው ወለል ሳይሆን ወደ ታች የገባ መሰረት ነው። ስር መስደድ ማለት በዝምታ ውስጥ የምታደርገው ጠንካራ ዝግጅት ነው። የማንነት ጥንካሬ። ስር መስደድ ማለት ማንነትን በድንጋይ ላይ መገንባት ነው። የቴዲ አፍሮ ኢትዮሪካ ስር የሰደደው በኢትዮጵያ ታሪክና እሴት ላይ ነው። አንተ በግል ህይወት ስኬታማ ለሆኑ መጀመሪያ እሴቶች ምን እንደሆነ ማወቅ አለብህ። የችሎታ ብስለት። ስር መስደድ ማለት ምንም ሳይ ደጋግመህ ልምድ ማድረግ ነው። ብርሃን ላይ ስትወጣ ሰዎች ተአምር ብቻ፣ አንተ ግን ጨለማ ውስጥ አውጥተህ እንደተፋ ታውቃለህ። ከነፋስ መከላከል። ስር ያልሰደደ ዛፍ በትንሽ ንፋስ ወድቃ። በዝምታ ጊዜ ውስጥ ማንነትን በሚገባ ካልገነባ ትንሽ ስና ወይ ትንሽ ሲመጣ በቀላሉ ትወድቃለህ። ስር የሰደደ ሰው ግን ውሽንፍርን አይፈራም። ሶስተኛ፣ በዝምታና በስር መስደድ መካከል ያለው ትስስር። ዝምታ ለስር መስደድ ላቦራቶሪ ነው። ያለ ዝምታ ስር መስደድ አይቻልም። ምሳሌ የቻይና ቀርከሃን ውሰድ። ይህ ዛፍ ከተተከለ በኋላ ለ5 ዓመታት ያህል ምንም አይነት እድገት አያሳየም። በ5ኛው ዓመት ግን በ6 ሳምንታት ውስጥ ብቻ 90 ጫማ ወደ ላይ ያድጋል። ጥያቄው ዛፍ ያደግበት በ6 ሳምንታት ነው ወይስ በ5 ዓመት ነው? መልሱ በ5 ዓመታት ነው። ለ5 ዓመታት ዝም ብሎ ወደ ታች ስር ሲሰደድ የነበረ ሰዓት ባይኖር ኖሮ በ6 ሳምንታት ውስጥ ያን ያህል መግዘፍ ባልቻለ ነበር። አራተኛ፣ ይህንን ለግል እድገት እንዴት ተጠቀመዋለን? ጥያቄው የመደበቂያ ጊዜ ይኖር። በየቀኑ ወይም በየሳምንቱ ከሶሻል ሚዲያ ከሰዎች ጫጫታ የምትራቅበት ጊዜ ይኖር። ያ ጊዜ ራስን የምትመረምርበት ይሁን። ሁለተኛ፣ ውጤት ከመታየቱ በፊት ስራ ይብሰል። ሰዎች ይህን ላድርግ ነው ብለህ አታውራ። ስራ ተሰናቆ ስለ ሰዎች ሲደርስ የሚያየው ጥረት ለራሱ ራሱ ይናገራል። ሶስተኛ፣ በትችት አትናወጥ። ሰዎች ጠፋ፣ ዝም አልክ፣ ሰናፍክ ስሉ ፈገግ በል። ምክንያቱም አንተ ወደ ታች እየገባ እንደሆነ የምታውቀው አንተ ብቻ ነህ። አራተኛ፣ መሰረትን አጥና። ሙያህን፣ ታሪክህን፣ የምትኖርለትን ዓላማ በጥልቀት እወቅ። ስራ ጠንካራ ከሆነ ፍሬ ማብሰሉ አይቀሬ ነው። ዝምታ ባዶነት አይደለም፣ ይልቁንም ታላቅ ጉልበት የሚጠራቅምበት የኃይል ማመንጫ ነው። ስር መስደድ ደግሞ ያንን ጉልበት ወደ ዘላቂ ስኬት የሚቀይር ጥበብ ነው። ኢትዮሪካ የዚህ ሁሉ ሂደት ውጤት ነው። አንተም የራስን ኢትዮሪካ ለመፍጠር መጀመሪያ ዝምታን እና ስር መስደድን ለማላመድ አለብህ።
እንደ ጥንካሬ መጠቀም። በኢትዮሪካ አልበም ውስጥ ጎልቶ የሚታየው ማንነት ነው። ቴዲ ወደ ኋላ ሄዶ ታሪኩን ማንነቱን በመመርመሩ ነው ጊዜ ዛሬ ላለው ትውልድ ትልቅ ትርጉም ያለው ስራ ያሰጠው። ማንነትን ስታውቅ በራስ መተማመን ይጨምራል። አንተ ማን እንደሆን ካላወቅ ግን ዓለም የፈለገችውን ስም ትሰጥሃለች። ብሮ የራስን እሴቶች ባዶች በይተዋቅ በሰው አስተያየት አትናወጥ። ምክንያቱም መነሻ መድረሻ አንተ ራሱ ታውቃለና። አራተኛ ትችትን ወደ ስኬት መቀየር። ቴዲ አፍሮ በስራ ህይወቱ ብዙ ተቃውሞዎችና ትችት አስተናግደዋል። ነገር ግን ያ ግጭትና ትችት ስራው ይበልጥ እንዲናፍቀውና እንዲጠብቅ አደረገው እንጂ ያላጠፋው። ለውጥ ማውጣት ጀመር ሰዎች መቃወማቸው አይቀርም። ጠንካራ ሰው ትችትን እንደ መስለል ይጠቀምበታል። ተግባር ግን ሰዎች ስለአንተ መጥፎ ሲያወሩ ጊዜህን በንትርክ አታጥፋ። ያንን ጉልበት ይልቁንም ስራን ይበልጥ ለማሳመር ተጠቀምበት። አምስተኛ ለጥራት ቅድሚያ መስጠት። ኢትዮሪካ ለምን ቫይራል ሆነ ይባል? ምክንያቱም ጥራት ስላለው የታወቀ ነው። ቴዲ ለገበያ ተብሎ ብቻ በየወሩ ዘፈን አይለቅም። እንዴ ስለቅ ግን የማይረሳ ስራ ይዞ ይመጣል። በህይወት በብዛት ላይ ሳይሆን ጥራት ኳሊቲ የሚባል ነገር አለ አይደለም? ለአትኮር ታሪክ አሻራ የምትተወው ጥራት ላይ ስራ ብቻ ነው። ተራ ስራ ከመስራት ይልቅ ጊዜ ወስደህ የሚደነቅ ስራ ስም ከስራ ጥራት ጋር እያያዝ። ስድስተኛ ተስፋ ለመቁረጥ። በመጨረሻ ቴዲ አስቸጋሪ ውስጥ ቢሆን ስራውን አላቆመም። ኢትዮሪካ ጽናት ውጤት ነው። ህይወት ወድቀ የምትቀርበት ሳትሆን ተነስተ የምትቀጥልበት ሜዳ ነች። ዛሬ ነገሮች አልተሳካ ቢሉ የኢትዮሪካን ጉዞ አስታውስ። ጊዜህን ጠብቅ፣ ስራህን አትተው፣ ያንተ ቀን ይመጣልና። የኢትዮሪካ አልበም ከሙዚቃ በላይ ሁላችን ጥልቅ የጽናት ትምህርት ነው። የትኛውን ነጥብ በህይወታችሁ ተግባር ታደርጋላችሁ? እስቲ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ደግሞ ላይክ እና ሳብስክራይብ በማድረግ ቤተሰብ የሆኑ ሌሎችም እንዲደርስ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ በጥንካሬ ወደፊት